በአፋር ክልል የገዋኔ ወረዳ ዞን 3 ነዋሪዎች ከደሞዝ ጥያቄና ከመጠጥ ውሃ ችግር ጋር በተገናኘ በዛሬው ዕለት በጥቅምት 10 ከጠዋቱ 3 ሰዓት አካባቢ ህዝባዊ ተቃውሞ ሰልፍ መንገድ በመዝጋት አካሂደዋል። ሰልፈኞቹ በሰልፉ ላይ ካልተከፈለን አናስተምርም፣ እኛ የገዋኔ ነዋሪዎች ርቦናል፣ ጠምቶናል፣ ለወላጆች አልባ ህጻናት የ8 ወር ደሞዝ ይሰጠን የሚሉና ሌሎችም ድምጾችን ሲያሰሙ ታይተዋል። በሶማሌ ክልል ሲቲ ዞን ሽንሌ ወረዳ በደረሰ የባቡር አደጋ እስካሁን ባለው መረጃ 12 ሰዎች መሞታቸው የድሬዳዋ ከተማ ኮሚኒኬሽን ቢሮ ለቲክቫ ኢትዮጵያ ገልጿል። የሽንሌ ወረዳ አስተዳደር በበኩሉ የሟቾቹ ቁጥር 14 ነው ያለ ሲሆን ከ28 የሚልቁት ደግሞ ከባድና ቀላል ጉዳት እንደደረሰባቸው አሳውቋል። ወረዳው አደጋ የደረሰው ከደዋሌ መነሻውን አድርጎ ወደ ድሬዳዋ ሲጓዝ በነበረው የድሬዳዋ ደዋሌ የምድር ባቡር ድርጅት ህዝብ ማመላለሻ ባቡር ትላንት ከሌሊት 8 ሰዓት አካባቢ የሶማሌ ክልል ሽንሌ ወረዳ አካባቢ አነስተኛ ዳገታማ ስፍራ ላይ የኋለኛው አርጎ ተነጥሎ ወደ ኋላ በመመለሱ ለጥገና ከቆመ በኋላ ባቡሩ ጋር በመጋጨቱ ነው ብለዋል። በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ የኢትዮጵያ ባህር ኃይል ምክትል አዛዥ ኮሞዶር ተገኝ ለታ ተናገሩ። አክለውም የኢትዮጵያ ባህር በር ጥያቄ መመለስ ለኢትዮጵያም ብሎ ለአፍሪካ ቀንድ ሀገራት ሰላምና መረጋጋት ጠቀሜታው የጎላ መሆኑን ምክትል ባህር ኃይል አዛዡ ገልጸዋል። ይህንንም የተናገሩት በጥቅምት 8 በሰመራ ዩኒቨርሲቲ በተካሄደው ምክክር መድረክ ላይ ነው። በአውሮፓ ቻምፒየንስ ሊግ 3ኛ ዙር መርሃ ግብር ዛሬ ምሽት 9 ጨዋታዎች በተለያዩ የአውሮፓ መድረክ ይደረጋሉ። በዕለቱ የመጀመሪያው ጨዋታ ምሽት 1 ሰዓት ከ45 ሲጀምር ባርሴሎና ከግሪክ ኦሎምፒያኮስ በሜዳው ሲያስተናግድ፣ የካዛኪስታኑ ከአይራት አልማቲ ከቆጵሮሱ ፓፎስ ጋር ይጫወታል። ምሽት 4 ሰዓት ላይ አርሰናል በሜዳው ኤሜሬትስ የስፔኑን ክለብ አትሌቲኮ ማድሪድ የሚያስተናግድበት ጨዋታ ይጠበቃል። የሁለቱ ክለቦች ከዚህ ቀደም እርስ በርስ ግንኙነት በ2017-18 የአውሮፓ ሊግ ግማሽ ፍጻሜ የተገናኙ ሲሆን አትሌቲኮ ማድሪድ በደርሶ መልስ 2-1 ማሸነፉ አይረሳም። የስፔን ክለቦች ጋር ያደረጓቸው ያለፉት 6 ጨዋታዎች ማሸነፍ የቻሉት መድፈኞቹ የዛሬው ጨዋታ ማሸነፍ ቅድመ ግምት ተሰጥቷቸዋል። በተመሳሳይ 4 ሰዓት የአምናው የመድረኩ ሻምፒዮን ፒኤስጂ ከሜዳው ውጭ ባየር ሌቨርኩሰንን የሚገጥም ሲሆን በፍጻሜ ተፋላሚ ኢንተር ሚላን ከሜዳው ውጭ ከቤልጂየሙ ዩኒየን ሳን ጀሎስ ጋር ይገናኛል። ቪያሪያል ከማንቸስተር ሲቲ፣ ፒኤስቪ ከናፖሊ፣ ኒውካስል ዩናይትድ ከቤኔፊካ፣ ኤኤፍሲ ኮፐንሃገን ከብሩሺያ ዶርትሙንድ በተመሳሳይ ምሽት 4 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል።